መሪዎች ምን አይነት ናቸው? የመሪዎች በየድርጅት ውስጥ ያሉት የመሪዎች ባህሪ ምንድነው የሚለውን ዛሬ በዚህ ቪዲዮ እናያለን። ሰላም እቴነሽ ነኝ ከኤችአር ኢንሳይትስ ዩቲዩብ ቻናል። ሳምንቱ ጥሩ ነበረ ወይ? እኔ ጋር እንደተለመደው ቆንጆ። ዛሬ በዚህ ቪዲዮ የምናወራው ስለ መሪዎች ይሆናል። መሪዎች የአንድ መንግስታዊም ሆነ መንግስታዊ ላልሆነ ድርጅት ስኬት፣ ራዕይ፣ ተልዕኮ ትልቁን ሚና የሚጫወቱት ወይም ደግሞ ሰራተኛውን ኦርጋናይዜሽኑ ወይም ካምፓኒው ከተቋቋመበት ዓላማና ስራ ዘርፍ ጋር አዋህዶ አቺቭድ እንዲያደርግ፣ እንዲሳካለት፣ ውጤት እንዲያመጣ፣ ተቋቋመበትን ግብ እንዲመታ የሚያደርጉ ወሳኝ ሰዎች ወይም ደግሞ አካላት ናቸው በአንድ ድርጅት ውስጥ ማለት ነው። እነዚህ መሪዎች ግን ትክክለኛ የመምራት አቅም ከሌላቸው፣ ትክክለኛ መምራት ባለበት ሂደትና አሰራር ድርጅቶችን ካልመሩ አንድም የውድቀት ምክንያት ይሆናሉ። በትክክል ድርጅትን ሲመሩ ደግሞ የስኬት ዋናው የመሪ ቁልፍ ይሆናሉ ማለት ነው። ትክክለኛ ካምፓኒን ወይም ደግሞ መንግስታዊም ሆነ መንግስታዊ ላልሆነ ድርጅት ስኬት አስፈላጊ የሚባሉ ወሳኝ የሚባሉ ትክክለኛ የመሪነትን ሚና ተወጡ የምንላቸው መሪዎች ምን አይነት ባህሪ ያላቸው? እነዚህ መሪዎች በጣም በራስ የመተማመን ያላቸው፣ እውቀታቸው፣ ክህሎቶቻቸው ስራቸውን ከሚሰሩበት ወይም ደግሞ የሚሰሩበትን ዘርፍ ሰራተኛው ወይም ደግሞ ባለሙያው ፈጻሚው ከሚያውቀው በላይ ራመድ ብለው ሁሉንም ነገር የሚያውቁ የሚረዱ ሰዎች ናቸው። እነዚህ ሰዎች ስራን ከሰው ጋር አጣጥመው ወይም ደግሞ አብረው እንዴት ማስኬድ እንዳለባቸው ያውቃሉ። ሰውን ያስቀድማሉ። ሰውኛነት አላቸው። የድርጅት ስኬት፣ የድርጅት ውጤታማነት፣ ምርታማነት ደግሞ በጣም ያሳስባቸዋል። ሁለቱን ግን አላይን አድርገው ጤናማ በሆነ መንገድ የመምራት ክህሎት አላቸው። ትክክለኛ መሪዎች የሰራተኞቻቸውን ወይም የሚመሯቸውን ሰራተኞች ስነ ልቦና ይረዳሉ። እያንዳንዱ ሰው ምን አይነት ባህሪ አለው፣ ምን ጉድለት አለው፣ ምን ድክመት አለው፣ ምን ጥንካሬ አለው፣ ምን ልዩ ችሎታ አለው የሚሉትን ነገሮች ጠንቅቀው ስለሚያውቁ ማንን በምን መልኩ ማኔጅ እንደሚያደርጉት እና በምን መልኩ ትሪት አድርገው ወደሚፈልጉት ጎል መውሰድ እንደሚችሉ እነዚህ ሰዎች ያውቃሉ። እነዚህ ትክክለኛ መሪዎች የሚችሉ ሰዎችን፣ ጠንካራ ባለሙያዎችን፣ ጠንካራ ሰራተኞችን ኢምፓወር ማድረግ፣ ወደ ላይ የማምጣት፣ የመወሰን ስልጣንን የመስጠት፣ ሀሳብ ችግር የመፍታት ክህሎቶቻቸውን እንዲያዳብሩ ሪኮግናይዝ የማድረግ አፕሪሺየት የማድረግ ችሎታ አላቸው። በተቃራኒው ትክክለኛ ፐርፎርም ከሚያደርጉት ወይም ጠንካራ ሰራተኞች በተቃራኒው ችሎታቸው አነስ ያሉ፣ ግንዛቤያቸው፣ አረዳዳቸው ወይም ደግሞ በስራ ላይ ደካማ ባህሪ የሚያሳዩ ባለሙያዎችን ደግሞ አቅማቸውን የሚገነቡበት መንገድ በተለያየ መንገድ ባለሙያውን ሊረዳውና ወደ ተሻለ ቦታ ያመጣዋል ብለው በሚያስቡት መንገድ ኮች ያደርጋሉ፣ ያሰለጥናሉ። አስፈላጊ ሲሆንም ከውጪ ስልጠናዎችን አመቻችተው ሰራተኛው እንዲበቃ ለዛ ቦታ ለታቀደለት፣ ለተቀጠረበት፣ ለተሰጠው ኃላፊነት ብቁ እንዲሆን የተቻላቸውን ኮች ያደርጋሉ፣ ሊድ ያደርጋሉ፣ ስልጠና ይሰጣሉ፣ ያበቃሉ ማለት ነው። እንደዚህም አድርገው ግን ሰራተኛው ወይም ደግሞ በስራቸው የሚተዳደሩ ባለሙያዎች ወደሚፈልጉት ችሎታና አቅም ሊመጡ ካልቻሉ ትክክለኛውን ነገር በትክክለኛው ጊዜ የመወሰን ብቃት አላቸው። እነዚህ ትክክለኛ መሪዎች በውሳኔያቸው ሪግሬት አያደርጉም። ደመነፍሳዊ ውሳኔ አይወስኑም። ኢሞሽናል ኢንተለጀንስ ወይም ደግሞ ስሜታዊነት አያጠቃቸውም። እያንዳንዱ ነገር ክሪቲካሊ ነው የሚያዩት። ክሪቲካሊ አናላይሲስ ይሰራሉ። ቢያዝ አይደረጉም። ኤቭሪቲንግ ጀስቲፊኬሽን አላቸው። ሪል የሆነ ጀስቲፊኬሽን ዳታ ኮሌክት ያደርጋሉ። የተቻላቸውን ነገር ፖዚቲቭ ኢምፓክት ለመፍጠር፣ ፖዚቲቭ ኢምፕሩቭመንት ለማምጣት የበኩላቸውን በጎ ድርሻ ይወጣሉ። ከዛ ውጭ ግን በተቻለ መጠን ሪግሬት የማያደርጉበት
ትክክለኛ ውሳኔ በትክክለኛ ውሳኔ ጊዜ ይሰጣሉ። ያ ማለት ዲሞሽን ማድረግ፣ ሰራተኛ ማባረር ምናምን ሊሆኑ ይችላሉ። እነዚህ አት ዘ ራይት ታይም ካምፓኒን ሴኪዩርድ ከማድረግ ካምፓኒ ወደሚሄድበት ጎል ግብ እንዲሄድ የበኩላቸውን ሚናም ከመወጣት እንደነዚህ አይነት ሰራተኞችን የሚችሉትን ነገር አድርገው ከስራ የማባረርም ሆነ ዲሞት የማድረግ እርምጃዎችን ይወስዳሉ። በማንኛውም ቦታ ላይ በማንኛውም ሁኔታ እነዚህ ትክክለኛ መሪዎች የሚወስኗቸው ውሳኔዎች አይዘገይም፣ አይፈጥንም። ውሳኔ ባስፈለጋቸው ሰዓት ላይ ውሳኔ ይሰጣሉ ማለት ነው። እነዚህ ትክክለኛ መሪዎች ወይም ደግሞ ካምፓኒዎቹ ላይ ያሉ ትክክለኛውን የሊደርሺፕ ሁሉንም ሰራተኛ እኩል ነው የሚያዩት። ሁልጊዜ እንደምለው ማንም ሰው ከማንም ሰው ላይመቸው ይችላል። የባህሪ ልዩነት ሊኖር ይችላል። የአቅም መበላለጥ ሊኖር ይችላል። ሰዎቹ አንዳቸው ከአንዳቸው የሚመዘኑበት የፐርፎርማንስ ኢቫሉዌሽን ውጤት ሊለያይ ይችላል። እንደ መሪ ግን በመሪ አይን፣ በኃላፊው አይን ወይም በመሪው አይን ሁሉም ሰራተኛ እኩል ነው። እኩል ማኔጅ ይደረጋል፣ እኩል ትሪት ይደረጋል። ቤዝዶን የሰራተኛው ፐርፎርማንስ ወይም አቅም ግን ማግኘት ያለበትን ሪኮግኒሽን፣ አፕሪሺዬሽን፣ ሪዋርድ ማግኘት ያለበት ያገኛል፣ ማግኘት የሌለበት አያገኝም። ይሄን የሰራተኛን ጥንካሬ ወይም ቢያዝ ተደርጎ ሌላ ሰው ኦፊስ ውስጥ ማኒፕሌት ሲደረግ ዲስሪስፔክት አያደርጉም። ኢኳሊ ስነምግባር ባለው መንገድ ከማንኛውም ሰራተኛ ጋር ኮሙኒኬት ያደርጋሉ ማለት ነው። እነዚህ ጎበዝ መሪዎች አክቲቭ ሊስነር ናቸው። በጣም ያዳምጣሉ። ሁሉንም ሰው ያዳምጣሉ። የሚያዳምጡት ወሬ ወይም ደግሞ ንግግር ግን ፕሮፌሽናሊ ሙያዊ የሆነ ነገር ነው። እንደነዚህ አይነት ሰዎች ጋር ፎርማቲቭ የሆነ ኮሙኒኬሽን ወይም አሉባልታ ወሬ ምን ተይዞ ቢኬድ ተቀባይነትን አያገኝም። እነዛ ሰዎች አንድና አንድ ስራቸው፣ ኑሯቸው፣ ህይወታቸው እዛ ቦታ ላይ ስራቸው ነው። ከስራ ተኮር ጋር ስራን ያማከለ ሀሳብ እንዲሰጡበት ቢፈለግ፣ እንዲያማክሩ ቢፈለግ፣ እንዲወስኑበት ቢፈለግ ሁሉንም ሰው እኩል የማዳመጥ ልዩ ችሎታ አላቸው። አዳምጠው ትክክለኛ መፍትሄ ለእያንዳንዱ ችግሮች ትክክለኛ ሶሉሽን ይሰጣሉ፣ በርደንን ያቀላሉ። እነዚህ ትክክለኛ መሪዎች ማለት ነው። ሌላው እነዚህ መሪዎች የሰራተኛን ክብደት ወይም ስትረስ የመሸከምም ፍላጎት ወይም አቅም አላቸው። ምንድነው? ችግሮችን ወደ ሰራተኛው አይገፉም። ዳይሬክት ከማድረግ ስራውን ስሩት ከማለት ሰርተው ነው የሚያሳዩት። ፕራክቲካሊ ስራ እንዴት እንደሚሰራ አንድ እርምጃ ከባለሙያው ከሚመሩት አካል ቀደም ብለው እያንዳንዱን ነገር ሞክረው ነው የሚያሳዩት። በሞከሩት በአሳዩት መንገድ ቫሉት ያደርጋሉ፣ ስራን ኮች ያደርጋሉ። እናንተ ወይም እኔነት የለም። በትክክለኛ መሪዎች እኛነት በጣም ብዙ ጊዜ ይደመጣል። እኛ እንደዚህ እናደርጋለን፣ እኛ እንደዚህ አድርገናል፣ ስኬትም ከሆነ እኛ እንደዚህ አድርገናል። እንዲያውም አንዳንድ እኔ በህይወት የገጠሙኝ አንዳንድ በጣም ጥሩ ለሙያዬ ሮል ሞዴል የምላቸው መሪዎች አግዘውኝ የጨረስኩትን ሙያ እንኳን እኔ እንደጨረስኩት ፊል እንዳረግ አንቺ ነሽ ብለው ሌላ ቦታ ላይ ሪኮግኒሽን እንዲሰጠኝ ሪኮግናይዝ እንድደረግ አድርገው ያውቃሉ። እና ብዙ ጊዜ እነዚህ መሪዎች በጣም በትክክለኛው መሪ መንገድ ያሉ መሪዎች ብሌሙን ችግር ነው ተብሎ ፌለሪቲውን እሳቸው ይወስዳሉ። የቲሙን ፌለሪቲ የሚመሩትን የስራ ቡድን ውድቀት ወይም ደግሞ ያልተሳካለት እንትን የኔ ችግር ነው ወደሚለው ይወስዳሉ። ቲሙ ወይም ደግሞ የስራ ቡድኑ ያሳካውን መልካም ስኬት እናንተ ናችሁ ወይም አንተ ነህ አንቺ ነሽ ብለው ሪኮግኒሽኑን ይሰጣሉ ማለት ነው። እና እኔ እንደዚህን ብያለሁ ስለ ትክክለኛ መሪዎች። እናንተ ደግሞ የትክክለኛ መሪ ባህሪያት ነው ብላችሁ የምታስቧቸውን ኮሜንት አድርጉልኝ። ወደ ሁለተኛ አይነት መሪዎች ባህሪ እንሄዳለን። ስለ ትክክለኛ መሪዎች ኮሜንት አድርጉኝ። ሁለተኛ አይነት መሪዎች፣ በሁለተኛ ደረጃ ያስቀመጥኳቸው መሪዎች፣ እነዚህ ሰዎች ቅንና የዋህ የሚባሉ መሪዎች። መሪን አልጠቀምም ለነዚህ ኃላፊዎች ብላችሁ ይሻለኛል። መሪ ማለት ለእኔ ቀድሞ መንገድ የሚያሳይ ሄዶበት ኖሮበት ሰርቶት ሞክሮት የሚያሰራ ወይም ደግሞ ትክክለኛውን ዳይሬክሽን የሚሰጥ ኤቭሪቲንግ እዛ ቦታ ላይ የሚያውቅ ብዬ ነው ማስበው መሪና ከዚህ ከአንደኛ ላይ ካስቀመጥኳቸው መሪ አይነቶች ውጪ ሌሎችን ኃላፊዎች፣ ሱፐርቫይዘሮች ብያልኩ ብጠቀም
ደስ ይለኛል። እነዚህ አሁን ላይክ ቅንና የዋህ ኃላፊዎች አሉ በየቢሮአችን። እነዚህ ሰዎች የአመጣጣቸው ሁኔታ አንዳንዴ በፒኤልሲዎች ወይም ደግሞ ኃላፊነቱ በተወሰደ የግል ድርጅቶች ትረስት በመደረግ ነው የሚመጡት። ዘመድ በዝምድና በቤተሰብ በጓደኝነት ስፔሻሊ ፋይናንሻል የሆነ ነገር ኮንትሮል እንዲያደርጉ ወይም ደግሞ ቴክኒካል የሆነን ነገርም ቢሆን ታምነው ስራን ያሰራሉ ተብለው የሚመጡ ናቸው። መንግስታዊ ባልሆኑ ድርጅቶች እና ብዙ ጊዜ የአገልግሎት ልምድ ወይም ደግሞ ዲዩሬሽን ምንድነው አገልግሎት ላይ ወይም ስራ ላይ ብዙ አመት በመቆየት ባለው የአሰራር የአሰሪና ሰራተኛ ህግ ወደ ላይ ሲኒየር የሆኑ የመጡ ሰዎች ወደ ኃላፊነት ሲመጡ ነው እንደዚህ ብዙ የአይነት ሰዎችን በኃላፊነት ቦታ የምናገኛቸው ማለት ነው። እነዚህ ሰዎች ሙያዊ የሆነ እውቀት ብዙ የላቸውም። ብትጠይቋቸው ብዙ የሚያማክሯችሁ ነገር የሉም። ሰራተኛውን ግን ነፃ ያደርጋሉ። ሰራተኛው ራሱ ሞክሮ ስራዎችን እንዲሰራ አያጨናንቁትም። ሀሳብን ባይሰጡት ማድነቅ ይችላሉ። ዋው ይላሉ፣ ሰርፕራይዝ ይሆናሉ፣ ሪኮግናይዝ ያደርጋሉ። ትክክለኛ የሚሰራን ሰው ውጤት ወይም ደግሞ እነሱ አይሳካም ብለው በእነሱ አረዳድ ያሰቡትን ስራ አኮምፕሊሽ ሲያደርግ አቺቭድ ሲያደርግ በቲም ውስጥ እንዲሰሩ የታቀደላቸው ስራዎች በታቀደላቸው ጊዜ ሲሄዱ ሪኮግናይዝ ያደርጋሉ። እነዚህ ሰዎች ጋር ከባዱ ነገር ፌል ያደረጉት ሰዎች ፌል ለምን እንዳረጉ መቀበል አይፈልጉም። እንዴትም ማስተካከል እንዳለባቸው ሀሳብ ስለሌላቸው ብዙ ጊዜ ቲሙ ወይም ደግሞ የስራ ቡድኑ ይበጠበጣል እና ብዙ ጊዜ ስለ ስራም የማማከር ችግር አለ። ምክንያቱም አንድ ባለሙያ ስራ እየሰራ ቢያቅተው ስራውን መስራት ባይችል የሚያማክረው የቅርብ ኃላፊውን ነው። እዛ ላይ ከየትም ማምጡት ነው ከየትም ማምጡት ስራው ይሰራ ለውን ነገር ላይ ስቲክ ያደርጋሉ። ያ በጣም የስራ ቡድኑ ወይም ደግሞ ለሰራተኛው ኔጌቲቭ ኢምፓክቱ እሱ ነው። በተቻለ ግን በጣም የዋህ ናቸው፣ ቅን ናቸው፣ አፕሪሼት ያደርጋሉ፣ ሪኮግናይዝ ያደርጋሉ። ሽልማት ምንም ካለ እንዲያውም ብዙ ጊዜ ምን ሲሉ እኔ አይደለሁም እኮ እሱ ነው እንዴት አረከው እንዴት ሆነልህ ምናምን ብለው በመገረም ይታወቃሉ። እንዲህ አይነት መሪዎች እና ቅንነታቸው ስራን ነፃ አድርገው ሰራተኛ እንዲሰራ በነፃነት ማድረጋቸው በጣም ፖዚቲቭሊ የሚደገፍ ጥሩ ነገራቸው ሆኖ ድክመታቸው ግን ሙያዊ የሆነ እውቀት፣ ሊደርሺፕ ስኪል፣ ችግር የመፍታት ችሎታ ስለሌላቸው ብዙ ጊዜ ለሰራተኛው ከባድ ያደርገዋል። ቆጥሮ ለሚሰጠው ወይም ደግሞ ቆጥሮ ለሚሳካለት ስራ ማለት ነው። እንደዚህ አይነት ቢሮ እየሰራችሁ ያላችሁ ሰዎች እስኪ ስለ የዋህ ወይም ደግሞ ቅን ኃላፊዎች የምትጨምሩልኝ ሀሳቦች ወይም ደግሞ እንዲህ ናቸው የምትሉኝ ነገር ካለ ኮሜንት ላይ አስቀምጡልኝ። እኔም ልወቃቸው፣ እኔም እማርበታለሁ፣ ሌሎችም ይማራሉ ማለት ነው። ወደ ሶስተኛ ኃላፊዎች ልሄድ። ነገሮች የሚፈልጓቸውን ነገሮች ለማግኘት የሚሄዱባቸው መንገዶች በጣም ውስብስብና ኮምፕሊኬትድ በሆነ መንገድ ያንን ቦታ ያንን ሮል ሊያገኙ ይችላሉ። ብዙ ጊዜ ከነገሩኝም ሌሎች ሰዎች ሀሳብ ሼር ካረጉኝ ኦብዘርቭ ያደረኩት ብዙዎቹ ወደ ላይ ወደ መሪነቱ ወደ ኃላፊነቱ ወደ አለቅነቱ ቦታ የሚመጡ ሰዎች በእንደዚህ አይነት መንገድ ነው። እነዚህ አለቆች ወይም ኃላፊዎች ወይም ደግሞ የሆነ ጊዜ ባለሙያ ሆነው ጥሩ ባለሙያ የነበሩ ሰዎች የኃላፊነቱን ቦታ እስከሚይዙት ድረስ የተጠቀሙባት ጥበብ ኃላፊነትን ሲሰጣቸው ወይም የአለቅነትን ቦታ ሲይዙ የሚቀየሩ ሰዎች አሉ። በእንደዚህ አይነት ምክንያት ብቻ የመጡ እነዚህ አለቆች ሙያዊ እውቀታቸው ላይ ጥያቄ የሚገባ አይደለም። ብዙዎቹ ሙያዊ እውቀት አላቸው፣ ያውቃሉ። ነገር ግን ያንን ሙያዊ እውቀት ለሌሎቹ ሼር ለማድረግ፣ ሌሎችን ለማስተማር፣ ለሌሎችን ለማብቃት አይጠቀሙበትም። ይልቁንስ በተቃራኒው ሁልጊዜ ሰራተኞቹ የሚያደርጉትን ነገር እንደ ምዘና ይጠቀሙበታል። ትችትን ያበዛሉ። መፍትሄ ከመስጠት ይልቁንስ መተቸት፣ እያንዳንዱ ነገር ዲስሪስፔክት በሚያደርግ ወይም ደግሞ ሰራተኛን ዲስከሬጅ በሚያደርግ መልኩ የሞከረውን ሙከራ የሰራውን አቺቭመንቱን ማጣጣል፣ እንደማይችል መንገር፣ በጣም ሰርፕራይዝ የሚያደርግ አኮምፕሊሽመንት ወይም ደግሞ የስራ ስኬት ምንም እንዳልሆነ ማሳየት
ነገር ግን ይሄንን ለራስ አድርጎ ለራስ እንደተከናወነ ለራስ እንደተሰራ በራስ እንደተደረገ አድርጎ ማቅረብ እና የሌላን ሰው የባለሙያን ክሬዲት ራሳቸው ኃላፊዎች እነዚህ አለቆች ሲወስዱት ይስተዋላል። እንደዚህ ነው። ሌላ ክሊር የሆነ ኮሚኒኬሽን አያስተላልፉም። ይሄ በጣም ችግር ነው። ግልጽ የሆነ ተግባቦት አለመኖር፣ የሚሰጡት ስራ ዳይሬክሽን በግልጽ በጣም በተብራራ እና እንዲሆን በተፈለገበት ምክንያት አለማስረዳት፣ እነሱ ፐርፐዝሊ አንዳንዶቹ ፐርፐዝሊ እኔ እንደዚህ አላልኩህም እንደዚህ ልል ፈልጌ ነው የሚለውን ነገር ከሰራተኛ ጋር እንደ ሰጥ አገባና እንዳልተሳካለት ለማድረግ ጠቀሙበት መንገድ ነው። እነዚህ አለቆች ቁጥጥር ላይ ያበዛሉ። መቆጣጠር ኤቭሪ ዲቴይል ኤቭሪ ማይክሮ ማኔጅመንት ይባላል። ዛሬ አንተ የት ጋር ነበርክ? የት ጋር ነበርሽ? የኛው ነገር እንዴት አልሆነም? እንዲህ በቃ እንዴት አልሆነም? እንዴት አልሆነም? እንዲህ ያልሆነም የት ነሽ አይነት ማይክሮ ማኔጅመንት ወይም ደግሞ ቁጥጥር ያበዛሉ። አፕሪሺዬሽን የለም ለሚሰራ ነገር ሁላ፣ ኮግኒሽን የለም። በስራቸው ስኬታማ ያልሆኑ ሰራተኞችን የሚያበቁበት ጋይድ የሚያደርጉበት ኮች የሚያደርጉበት መንገድ የለም። እንዲያውም በተለየ ቶሎ በአቋራጭ መንገድ እነዚህን ሰራተኞች አይዘር ኢንፎርማል የሆነ ወሬ እንዲያቀባብሉላቸው እና የስራቸውን ጋፕ በዛ በኩል እንዲያገኙት ወይም ደግሞ ጋፕ እንደዚህ ያንተን ችግር ወይም ያንቺን ችግር እኔ እዚህ ጋር ዝም እልልሻለሁ፣ ነገር ግን ኢንፎርማል የሆነ ወሬን ከእንደዚህ ምንድን ታመጭልኛለሽ አይነት ነገር ተራ አይነት ኮሚኒኬሽን ይኖራቸዋል። ኢንፎርማል ኮሚኒኬሽን ሊድ ያደርጋቸዋል፣ ጽንፍ ያስይዛቸዋል። ይህ ደግሞ የሚመጣው በራስ የመተማመን ችግር ነው። ብዙ ሙያዊም ሆነ የሊደርሺፕ ክህሎት ጋፕ ስለሚኖርባቸው በራሳቸው ጤናማ ስሜት ሊደርሺፓቸው ላይ ወይም ደግሞ ኃላፊነታቸው ላይ ትክክለኛ የመሪነት ሚና እየተወጣው አይደለም የሚለው ጥያቄ ከውስጥ ስለሚገፋቸው ብዙ ጊዜ ኢንፎርማል ኮሚኒኬሽን ማን ምን አለ የሚለውን ጆብ ሴኪሪቲ ወይም ደግሞ የኃላፊነት ቦታቸውን ሴኪዩርድ የሚያስደርጉበት መንገድ ኢንፎርማል ወሬን ኮሌክት አድርገው መጣበት የተባለን መንገድ አታክ ማድረግ የሚችሉ ሰዎችን ኤምፓወር እየሆኑ ከሚመጡ ይልቅ ዲሞራላይዝ ሆነው ወይ አርፈው ጽብር ብለው አንደር ሂዝ ኮንትሮል ኦር ሄር ኮንትሮል እንዲኖሩ ወይም ደግሞ እንደዚህ አይነት ነገርን አልቋቋምም አይነት ነገር ካሉ ለቀው የሚሄዱበትን መንገድ ሂዳት በለው እንዲሄድ አድርገው አይነት መንገድን ብዙ ጊዜ የሚያመቻቹት እነዚህ አለቆች ናቸው። አለቆች ብዙ ጊዜ ሀሳብ ሬዝ ሲደረግ አይወዱም። ሁልጊዜ ራሳቸው ባሉት መንገድ ነው። ስህተትም ይሁን ሀሳብን ኮንሰልት ከማድረግ ሀሳብን ከመደማመጥ የሶሉሽን ሰው ከመሆን እኔ ያልኩት ብቻ ይሁን እኔ ነኝ እንዲያደረኩት እኔ ያልኩት ትክክል ነው የሚሉ ነገር ይዘወተራል፣ ይደመጣሉ። ሁልጊዜ ልክ እንደሆኑ ሊያስመሰክሩ እኩል እንደሆኑ ሊያሳዩ ይሞክራሉ ማለት ነው። እና በተቻለ መጠን እንደዚህ አይነት የመምራት እድልና አጋጣሚ ያላችሁ ሰዎች እንዲሁም ደግሞ ለወደፊት እየመጣችሁ ያላችሁ ሰዎች ገነገ በኬሪየር መንገዳችን ወይም ደግሞ ኬሪየር ዴቨሎፕ ኬሪየር ፓዝ በምንለው ወይም ደግሞ በስራ መንገዳችን ማናችንም ሁላችንም ጁኒየር ባለሙያ ሲኒየር ባለሙያ ምናምን ሆነ እንቀራለን አይደለም እያልን ያለ ነው አይደለም። ከሲኒየር ከማኔጀሪያል ዳይሬክተር ኦር ደግሞ ካምፓኒን የመምራት እድሉ እጃችን ላይ ሊወድቅ ይችላል። ስለዚህ ከነዚህ ከሶስት መሪዎች ወይም ኃላፊዎች የትኛውን መሪ መሆን እንዳለባችሁ እናንተ ምረጡ፣ እናንተ ወስኑ። ሁሉም ነገር በእጃችን ነው። ብዙ ጊዜ አሁን ያልነገርኳችሁ ከሶስቱ መሪዎች የመጀመሪያዎቹ መሪዎች ኤቭሪዌር ሰርቫይቭ ያደርጋሉ። ኤኒዌር ተፈላጊ ናቸው። ሰዎችን ለዛ ነው ኢምፓወር ሲያደርጉ፣ ሰዎችን ሪኮግናይዝ ሲያደርጉ፣ ሰዎቹ ሲበቁ፣ ሰዎቹ ሲሰለጥኑ ደስ የሚላቸው እነሱ የራሳቸው ቦታ አላቸው። ኤኒዌር ቦታ እንዳላቸው ያምናሉ። ስለዚህ ሁላችንም ነገ በመምራት ሂደት ውስጥ የመምራት እድሉ ሲኖረን መጀመሪያውና ትክክለኛው ነገር በራስ መተማመናችንና የራሳችንን መንገድ እስከ መጨረሻው ድረስ ማወቅ መቻል አለብን። ስለዚህ እኛ የራሳችንን መጨረሻ እኛ የራሳችንን ቫልዩ ዋጋ በጣም ከፍ አድርገን የምናይ ከሆንን
ለምን ነገ እኛን የመሰሉ 2 3 4 ሰዎች ሲፈጠሩ እኛ ቅር አይለንም? እኛ ደግሞ የተለየ ቦታ ለራሳችን የማመቻቸት እስኪሉ እውቀቱ ችሎታው አለን። ስለዚህ ሰዎቹ ሲበቁልን እንዲያውም ለአንድ ትክክለኛ መሪ ትልቁ ስኬቱ አሰልጥኖ ኮች አድርጎ እሱን የመሰሉ በጣም ጎበዝ ጠንካራ መሪዎችን መፍጠርና መውለድ መቻሉ ለሱ ትልቅ ስኬት ነው። እነዛ 2 መሪዎች ግን በተለያየ ምክንያት ሲስተም ሊቀያየር ይችላል። ድንገት ሴራውም ሆነ የዋህነቱ አንድ ቀን ሲባነን እዛ ቦታ ላይ ተፈላጊነት ዋጋው ሊታጣ ይችላል። ዘይን እነዛ መሪዎች ወደ የትም የመሄድ እድላቸው ጠባብ ነው። ውድቀት ፌለሪቲ እነሱ ጋር ሊኖር ይችላል። ሞስት ፕሮባብሊ እነዚህ ሰዎች ጋር ውድቀት አለ። ያው ሴረኝነቱ ተንኮልም የዋህነትም የትም አያደርስም። የሚያደርሰው ጥበብ ነው፣ እውቀት ነው፣ ችሎታ ነው። ስለዚህ ይህንን ተረድታችሁ አዋቂ፣ ጠቢብ፣ መሪ፣ ሰው የሆናችሁ መሪዎች እንድትሆኑ ሪኮመንድ አደርጋችኋለሁ። እናንተም ደግሞ እንዲህ አይነት መሪ እንድትሆኑ ራሳችሁ ላይ ብትሰሩ ደስ ይለኛል። ቸርን ሰንብት። ሳምንቱ የሰላም የእረፍት ጊዜ እንዲሆንላችሁ እመኝላችኋለሁ። ቸርን ሰንብት።